ነገር ሲጀምር ሌላው ሲጀምር አንቺን ሳይመርጥ ሲቀር ሌላ ፍቅር ሲቀበል እኛ በደንብ ታየሽ ከኛ ጋር ያሳለፍሽው ነገር ምናምን ታየሽ። ያኔ ብዙ ነገሮችን እኮ ያሰብሽው ሴራና ተንኮል ስላለ ለሴራውና ለተንኮል ደግሞ የምናስፈልግሽ እኔና ዳኒ ነን በአንቺ ቤት። እናንተ ሴረኞች ናችሁ ማለት ነው። ለዛ ማለት አንቺ ለዛ አስበሽ ነው የደወልሽልን። በጤነኛው ቢሆንማ ጤነኛ አመለካከትማ ቢሆንማ አብርሽ የተጠቀምሽብን ነበር። እያንዳንዱ ነገር እኛ አብርሃም እዚህ ቤት እንዲመለስ ምን እያደረገ ከጎንሽ ሆነን መጠቀሚያሽ ነበርን። ገባሽ? ልክ አንቺ አብርሃም እጅሽ እንደገባ እርግጠኛ ስትሆኚ አልገባችሁ እንጂ ቆይ እኛ ሴረኞች ነን እያላችሁ ነው። አዎ እንደዛ ነው ያንቺ ሐሳብ። አንቺ አሁንም ቀመር እያሰብሽ ነው። አሁንም ቀመር እያሰብሽ ነው። እናንተ ሴረኞች ናችሁ ማለት አዎ እንደዛ ነው የምታስቢን አይደል? አዎ እንደዛ አይደል ነው የምታስቡ ሳይሆን የሆነው ደግሞ ላንቺ ሁሉ ነገር ነው ያንቺ ነገር ሁሉ ነገር ነው የጠፋብኝ። እህትነቱ፣ ጓደኝነቱ፣ ማንነትሽ ሁሉ ነገር ጠፍቶብኛል። እሺ በጣም ምንም ነገር ይጥፋና አትሊስት በቃ ይቅርታ ብቻ አድርጉልኝ። እሺ ስሚ እንውጣ። ተረዳሽ? እኔን አሳልፊኝ። አንቺ ይቅርታም ተቀበያት። ያልጨረሽው ነገር ካለ ከሷ ጋር ጨርሺ። እኔ ግን በቃኝ ከዚህ በላይ እንደዛ ውሻ አድርጋ ከቤት ያስወጣችኝ ልጅ ዛሬ ደግሞ ልክ እዛ ጋር የሆነ ነገር ሊሆን ሲል ለመጠቀሚያነት ስጠራኝ አልመጣም። በቃ የዛን ቀን ጥፋት እርሰውና ፕሊዝ በቃ በጣም ብዙ ጊዜ ስላሳለፍነው ጓደኝነት ስለ ወንድምና ስለ እህትነታችን ብለህ ይቅርታ አድርግልኝ። ይቅርታ አላደርግልሽ። በእግዚአብሔር ጨረስኩ እኔ ገባሽ? አምደን በቃ እዚህ ጋር ጨርሻለሁ። ከአንቺ ጋር ምንም ይቅርታ የሚያጠያይቀኝ ነገር የለም። አስወጪ ሜሪ ገባሽ? የተጀመሩ ነገሮች ዛሬ ይቅርታ ስላሽቀለል አድርገሽ የሚቆም እንዳይመስልሽ። አይቆምም። በሲኒ አልዳኒ ምን ብትፈልጊ ነው? በሲኒ አልዳኒ ይቅርታ የሚጠይቅ ምን ብታስቢ ነው? ይቅርታሽን አልቀበልም እያለኝ ስላለ ብቻ ነው አይደለ? ሁሌ መሳሪያ እንደማሉ ወጪ ገባሽ? ሁሌ አንቺን ህይወት ለመመለስ ያንቺን ኑሮ ለማስተካከል ምናምን ሁሌ እንደ መሳሪያ የምትጠቀመው አይነሱ አይደለም። እኔ ጭንቅላት ላይ ማስተዋል እችላለሁ። ገባሽ? ላመንኩባቸው ነገሮች ብቻ ነው ከጎንሽ ነው። ይኸውልህ አይኑ በቃ ማለት ባለፈው የተፈጠረው ነገር ሊሆን ይችላል እንደዚህ እንድታስብ ያደረገክ ግን አይደለም። ከዚህ በላይ ምን እንድታደርጊ ነበረ? እንዲህ ሻንጣችሁን ይዛችሁ ኢቭን መጀመሪያ ላይ ማለት ነው እንደ ፕራንክ አድርገሽ የልብሽን ተናግረሽ ነበር።